አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። አላህ ሱብሃነሁ ወተዓላ ሁላችንም በያለንበት ይጠብቀን። ዛሬ አጠር ያለች ለሴቱም ለወንዱም መልእክት ያላት ጽሁፍ ይዤ መጥቻለሁኝ። ኢንሻአላህ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁኝ አንብቡ። ወደ ቪዲዮአችን ቢስሚላህ። ባልና ሚስት ይጣሉና ሽማግሌ ይሰበሰባል። ከዚያም ሁለቱንም ችግራችሁን ተናገሩ ሲባሉ ባል እኔ ከስራ ደክሞኝ ስመለስ ማረፍ እፈልጋለሁ፣ ነገር ግን ልጆቹን እያንጫጫች አያሳርፉኝም አለ። ሽማግሌዎቹም ሌላስ ይሉታል። እኔ ከስራ ስመለስ ልጅ ያዝ ትለኝና ወጥ ትሰራለች፣ የልጆቹን ወተት ታፈላለች። ምን አለ ሳልመረስ ጨርሳ ብትጠብቀኝ ተቀምጣ እየዋለች ይላል በንዴት አቶ ባል። ሚስትም በሰዎች ፊት ከዚህ በኋላ በፍጹም አንረብሽም ብላ ይቅርታ ስለጠየቀች ሽማግሌዎቹም ትተዋቸው ወደ ቤታቸው ይጓዛሉ። በነገታው ሚስት ልጆቿን ይዛ እናቷ ቤት ሄደች። ከስራ ሲመጣ ቤቱ ተቆልፎ ልክ ከፍቶ ሲገባ ቤቱ እጅግ ይቀዘቅዛል። ከሰል ለማቀጣጠል ቢሞክርም እምቢ አለው። ልብሱን ደራርቦ ሚስት ሰርታ የነበረውን ጠራርጎ በላ። ዝምታው ሲጨንቀው ቴሌቪዥን ከፍቶ ለማየት ሞከረ። ግን የለመደው የልጆቹ ድምፅ ናፈቀውና እየከፋው ተኛ። ጠዋት ሲነሳ ያ የሚጣፍጥ ቁርስ፣ የሚወደው የሚስቱ ፈገግታ የለም። ከፋው። ፊቱን ታጥቦ ወደ ስራ ሄደ። ቁርሱንም እውጭ በላ፣ ግን አላረካውም። ቀኑ እንደከበደው ዋለ። ስልኩን ቢያይም አትደውልም። ውሎ ሲመለስ እራቱን ውጭ በልቶ ከጓደኞቹ ጋር ቢያመሽም በመጨረሻ ያ ባዶ ቤት ጠበቀው። ለቅሶ ቤት ይመስል መግባት አስጠላው። ዞር ብሎ ሲያስብ ለካ ያለ ሚስቱ ጎዶሎ ነው። ለካ ልጆቹ ረባሾቹ ሳይሆኑ አጫዋቾቹ የመንፈስ እርካታው ናቸው። ከዚያ በኋላ በእጅ የያዙት ወርቅ ሆናችሁብኝ፣ ጥቅማችሁን ስላልተረዳው በጣም በድያችኋለሁ፣ እባክሽን ይቅር በይኝ ውዷ ሚስቴ ብሎ በሽማግሌ ታረቃትና በሰላም ኖሩ። መልእክቱ ሚስቶች ሸክማችን ሳይሆኑ የቤቱ ተሸካሚዎች፣ ሰራተኞችና